ካፍላነት እድሜያቸው አንስቶ ለግማሽ ክፍለ ዘመናት ለኦሮሞ ህዝብ የታገሉ ናቸው። የኢትዮጵያ የዲሞክራሲ ስርዓት ግንባታ መሻሻል አለበት ከሚለው ከተማሪዎች አብዮት ዘመን ጀምሮ የተሳተፉ ናቸው። በኢትዮጵያ የፖለቲካ እንቅስቃሴ ውስጥም አሁንም ድረስ ጉልህ ስም ያላቸው አሁንም የኦሮሞ ህዝብን በማታገል እየተንቀሳቀሱ የሚገኙ ናቸው። የዛሬው የኬላ እንግዳይ ከአቶ ዳውድ ኢብሳ ጋር የኦሮሞ ነጻነት ግንባር ሊቀመንበር የተለያዩ ጉዳዮችን አንስተናል። የትግል ህይወታቸውን በተለይም ደግሞ የዲሞክራሲ ስርዓት በኢትዮጵያ ምን ይመስላል የሚለው በዋናነትም ወደ ኢትዮጵያ ዳግም ሲመለሱ በአስመራ የነበረው ስምምነት አሁን በኦሮሚያ ውስጥ ያለው የፖለቲካ ድባብ የኢትዮጵያ ዕጣ ፈንታ የኦሮሞ ህዝቦች የትግል ጉዞ ምን ይመስላል የሚለውን ተነጋግረናል። ኦቦ ዳውድ ኢብሳ የአህዱ ቴሌቪዥን ጥሪ አቅርበው ስለመጡና የኬላ ፕሮግራም እንግዳ ስለሆኑ በተመልካቾች ስም አመሰግኖታለሁ። እኔም አመሰግናቸዋለሁ። ቀጥታ ወደ ዋና ጥያቄዎች ልግባ። ኦነግ ወደ ሀገር ቤት ከገባ አንስቶ በአዲስ አበባ በክልል ከተሞችም በተለይ ደግሞ በኦሮሚያ በተለያዩ አካባቢዎች እርሶም እየሄዱ የእርሶም ፓርቲ ደግሞ ሌሎች አመራሮች እየሄዱ ቅርንጫፍ ጽህፈት ቤቶችም እየከፈታችሁ ቆይታችኋል። ከገባችሁ ጊዜ ጀምሮ ምንድነው ስትሰሩ ይቆያችሁት? እስቲ በዝርዝር። ይሄ ጥያቄ ትንሽ ሰፋ ይላልና ትንሽ ሰፋ አድርጌ እንድገልጸው ድል ስጠኝና እኛ ከመንግስት ጋር ስምምነት አድርገን ነው የመጣነው። ስምምነት አድርገን ስንመጣ የጦርነት ግንኙነት ነው የነበረን ካለፈው የኢህአዴግ መንግስት ጋር ለ27 ዓመት። እሱ የራሱ የሆነ ረጅም ታሪክ አለው። እሱ ውስጥ አልገባም። ኦገስት 7 በፈረንጅ 2018 ስምምነት አደረግን። እንደገና እኛ ሴፕቴምበር ወይም ደግሞ መስከረም 15 በፈረንጅ እዚህ ገባን። እዛ ስምምነቱ ላይ ጦርነት ሁኔታ በመሃላችን ማለቁን፣ ሁለተኛ የሰራዊት ጉዳይ አለ። ይህን ደግሞ የጋራ ኮሚቴ አቋቁመን ይህ ሰራዊት በጸጥታ ኃይሎች እንዴት ኢንተግሬትድ እንደሚሆን እንደሚቀላቀል፣ እንደገና ደግሞ ሌሎች ሊቀላቀሉ የማይችሉትን እንዴት አድርጎ መንግስት በጀት አውጥቶ ወይም ደግሞ ሌሎች የሚረዱ አካሎች ኢንተርናሽናል ብዙ ናቸው፣ እነሱ ወደ ኑራቸው እንዴት አድርገው እንደሚመለሱና ሪሃቢሊቴትድ እንዴት እንደሚሆኑ እና ሌሎች ጉዳዮች ደግሞ በጣም ብዙ ሰፋ ያሉ ነጥቦችን በዚህ ላይ ተስማምተን ነው የመጣነው። በሙሉ እሺ ብሎ ነው የተቀበሉት። ያን ዕለት ገባን። ስንገባ ከመግባታችን በፊት ኤርትራ የነበረውን የኛ ሰልጥኖ ያለ ሰራዊት ትጥቅ የለውም ግን ስልጠና የወሰደ ነው። እሱን ለመንግስት በኤርትራ ወታደራዊ መኮንኖች ፊት ለፊት 1300 አስረከብናቸው። እዚህ ከገባን በኋላ መጀመሪያውኑ ችግር ተፈጠረ። ያ አብረን አቋቁመን እነዚህን የወታደራዊ እንትኑን አብረን ይሄን ነገር እንዴት እንደሚቀላቀሉ እንዴት አድርገው ህዝብ ውስጥ እንዴት እንደሚሰፍሩ ይሄን ሁሉ እንትን ያልነውን መጀመሪያውኑ ከኤርትራ የመጡትን ካምፕ የወሰዷቸውን እኛ እዛ እንዳንደርስ ከለከሉ። በእነሱና በመንግስትና መንግስት አስተዳደር ላይ ያሉ እዛ አካባቢና ከዛ የመጣው ሰራዊት መሃል ችግር ተፈጠረ። ምክንያቱም ኦሪንቴሽን አልወሰዱም። እንዴት ነው የምንቀጥለው? እኛ የድርጅት አባል ነበር፣ እንዴት ነው ምናምን ይሄን ሁሉና ጥያቄ ያላቸው ቤተሰቦቻቸው እዛ ድረስ መምጣታቸው ሰምተው ያናግሯቸዋል። ይሄ ሁሉ ከለከሉ። በዚህ ጭቅጭቅ ተነስቶ አመጽ በመሃላቸው ምናምን ተው፣ ይሄን ነገር በዚህ ነገር አትያዙ፣ ስምምነታችን አክብሩ እና የኛ አመራሮችም ሄደው ልጆቹን ያስረዷቸው። ልጆቹ የሚጠይቁት አመራሮቻችን ተው ኦሪንቴሽን ወይም ደግሞ ገለጻ ይስጡና እንዴት አድርገን ከዚህ በኋላ እንደምንቀጥል የሚል ነበር። በዚህ ምክንያት መዓት ችግር ተፈጠረ በእነሱ መሃል። ልጆች ከዛ ጠፍተው እዚህ አገር ቤት ውስጥ ያሉ በየጫካው ሲታገሉ የነበሩትን እዛ ተቀላቀሉ አሉ። ከዛ ውስጥ አንድ ይሄ ነው። ያ ስምምነቱ በዛ ላይ መፍረስ ጀመረ ማለት ነው። የወታደራዊ ችግሮች በአሁን ጊዜ ያሉ በሙሉ መነሻዎቹ እነዚህ ናቸው። እዛ በምዕራብና በደቡብ ደግሞ ያሉ ቁጥሩ ብዙ ነው። ያኔ እነሱ መሀልና መንግስት መሀል የተፈጠረ እስካሁን ያለው ሁኔታ እንትኑ ይሄ ነው መሰረቱ። ሰፋ ያለ እንትን አለው።
አንዴ ነው። ሁለተኛ ጦርነቱን ስንጨርስ በጦርነቱ ሁኔታ አልቋል። በዚህ አይነት ስንግባባ የኦሮሞ ነጻነት ግንባር ይሁን ማንኛውም የፖለቲካ ድርጅት ኢትዮጵያ ውስጥ በነጻ እንዲንቀሳቀስ መንግስት ለዚህ መሰናክል እንዳያደርግ እኛ ደግሞ በዚህ ላይ በኢህአዴግ ጊዜ ጀምሮ ማት ቁርሾች ስላሉን ይሄንን በደንብ ስትሬስ አድርገን ወይም ደግሞ ረገጥ አድርገን ነው ስምምነቱን አብረን የተነጋገርነው። ገባን። ስንገባ እዚህ ተቀበሉን። መስቀል አደባባይ በጣም ትልቅ እንትን ነው ተቀበሉን። ከዛ በኋላ ወደ ክፍለ ሀገር ነው ጉዞ ያደረግነው ከህዝብ ጋር እንዲሁ ለመገናኘትና ህዝቡም ደግሞ ሊቀበለን ይፈልጋል ክፍለ ሀገር። እሱንም ጨረስን በሰላም። ከዛ ተመለስን። ከዛ በኋላ ችግሮች መፈጠር ጀመሩ። አንደኛ ብዙ ነገሮች የምንጠይቃቸውን የሚመልስልን አካል የለም ከመንግስት መስሪያ ቤት ውስጥ። እንዲሁ በየጊዜው መገናኘትና በጥያቄ መሰለቻቸት ምናምን ተጀመረ። ያስቀመጥናቸው ስምምነቶች በሙሉ ዞር ብሎ የሚያይ እንትን የለም። ይሄ በዚህ አይነት እንትን ስንተሻሽ እነሱ ፕሮፓጋንዳ ካምፔን ወይም ደግሞ የፕሮፓጋንዳ ዘመቻ ጀመሩ። አገር ቤት የቀረው ሰራዊት ትጥቁን መፈታት አለበት፣ ትጥቅ መፍታት አለበት ይሄ ምናምን የሚል በፌስቡክ ከልከው። ለምን በፌስቡክ እንደዚህ አይነት ፕሮፓጋንዳ ትለቃላችሁ? መንግስት ነው ያንን የሚያደርገው። የመንግስት ባለስልጣኖች የታወቁ ናቸው እነዚህ፣ ህዝቡ ያውቃቸዋል። እንደና አዲሱ አረጋ በጣም ትልቅ ስልጣን ላይ ያለው። ከስምምነታችንም ውጪ ነው። እኛ መሀል ማለቅ ያለበት ነው። ይሄ ብዙ ሰው ስሜት ይቀሰቅሳል፣ ሌላ ችግር ይፈጥርብናል። ይህን ሊያዳምጡን አልቻሉም። አንድ እሱ ነው። እሱ ምን ፈጠረ? እሱ እዛ በትግል ሜዳ የቀሩ ልጆች እንዲሁ ዝም ብሎ ትጥቅ አስፈትተውን በእኛ ላይ ሂሚሌሽን ማለት ምንድነው? በእኛ ላይ እንትን ለማድረግ ነው። በዚህ ነው እንደ ተስማማችሁ የሚል በእኛ ላይ ራሱ ችግር መፍጠር ጀመረ። ትጥቃችንን እንዲሁ ዝም ብለን አናወርድም። ይሄ ችግር አንዱ ተፈጠረ። ይሄንን እናስረዳ፣ እኛ ሄደን እናስረዳቸዋለን። እናንተ ይሄንን ፕሮፓጋንዳ ትንሽ አቁሙ፣ ሌላ ደግሞ አሹር አርጉን ወይም ደግሞ ማረጋጋጫ ስጡን። እነዚህ ልጆች በክብር ትግል ላይ እንደነበረ ሰው በስምምነታችን መሰረት ወደ ጸጥታ ኃይሉ እንዴት አድርገው እንደሚቀላቀሉ ማን ነው ስልጠና እንዴት እንደሚሰጣቸው ይህን ሁሉ አረጋግጡልና ሄደን እናስረዳቸዋለን። እኛ ይሄ ፕሮፓጋንዳ ደግሞ ይቆም። ፕሮፓጋንዳው አልቆመም፣ ቀጠለ። እኛ ሄደን አስረዳን። እኔ ምዕራብ ሄድኩና አስረዳው። ይሄ ነው ስምምነታችን። ስለዚህ ካምፕ ነው የምትገቡት። ስትገቡ ደግሞ ለስልጠና ፊት የሚያደርገው ወደ ጸጥታ ኃይሉ ይቀላቀላል። ፊት የማያደርገው ደግሞ በህብረተሰብ ውስጥ ኑሮውን እንትን ይሆናል። ይሄን እንትን አልናቸው። በመሀል ከዚህ ከመንግስት የሆኑ ሰዎችን ሹመት አደረጉ። እነዚህ ሹመት ያደረጉ ሰዎች ደግሞ ሌላ ችግር፣ ምክንያቱም አብረው የነበሩ ናቸው። እነዚህ ሹመት የተሰጣቸው ጥሩ ግንኙነት ያልነበራቸው ከሰራዊቱ ጋር ከድርጅቱም ጋር እነዚህን ሹመት ሰጡ። ለእነዚህ አንሰጥም እንትናችን ይህን ችግር ካልፈታችሁ አሉ። ይህን ችግር አብረን እንፍታ ቃስ በሉ ስንልም ይህን የሚያዳምጠን ነገር የለም። በዚህ መሀል ይህ ሁሉ ሁኔታ እያለ ግጭት ቀጠለ። በምዕራብ በኩል ከመንግስት እነሱን ለማስፈታት በተደረገው እንቅስቃሴ ይሄ እንግዲህ ኦክቶበር ኖቬምበር እንደዚህ ነው። ኤንድ ኦፍ ኖቬምበር ወደ ዲሴምበር ወይም ደግሞ ታህሳስ መጀመሪያ ላይ ፕራይም ሚኒስተሩ ጠሩኝ። ፕራይም ሚኒስተሩ ጠርተውኝ ከዛ ቤት አልተገናኘንም። እኛ ትግስታችን አልቋል፣ ይህን ሰራዊት እንደመስሰዋለን አሉ። አይ ይሄ እንደገና ጦርነት መቀጠል ይሆናል፣ ለሀገሪቱም ጥሩ አይሆንም፣ ለእኛም ጥሩ አይሆንም፣ ጥሩ ሁኔታም አይፈጥርም። ለሰላምና በሰላም በስምምነታችን መልክ በስምምነታችን መሰረት እንዴት አድርገን እንደምንጨርሰው ይሄ እድል ቢሰጠው ጥሩ ነው። ከዛ የበለጠ እኛ መንግስት አናዝም፣ ይህን ነው አስተያየት መስጠት የሚችለው ብዬ ወጣሁ። ሌሎች ነገሮችንም ተወያየን በጥሩ ሁኔታ። ይሄ እንግዲህ መጀመሪያ ታህሳስ ነው። እየታጠቁ ነበሩ። ጠቅላይ ሚኒስትሩ እርምጃ እንወስድባቸዋለን ያሏቸው የሰራዊት አባላት ትጥቅ ያላቸው ናቸው ወይንስ በሰላም የገቡት ናቸው?
በትጥቅ በእኛ ሰራዊት ኤርትራ ውስጥ በስልጠና ላይ የነበረ አለ። አገር ቤት ደግሞ በደቡብና በምዕራብ ከፍተኛ ቁጥር ያለው ትጥቅ ያለው ሰራዊት ነው ያለው። እነዚህ በሙሉ ነው በአንድ ላይ በፓኬጅ እንዴት አድርገው እንደሚቀላቀሉ ስምምነት ላይ ደረስን። እንግዲህ እነዚህ ሜዳ የቀሩትን ነው እንከፍትባቸዋለን ያለው። ይሄ ስምምነታችንም ያፈርሳል። ለምንድን ነው ለጦርነት የሚቸኮለው ብዬ እንትን ያልኩት ስለ እነዚህ ልጆች ነው። ዋል አልተደመጠም። ወደ ዲሴምበር 15 ነው መሰለኝ አሶሳ ውስጥ ከፍተኛ የሰራዊት ባለስልጣኖች ተሰብስበው የጦርነቱን ፕላን አውጥተው ኦፌንሲቭ ከፈቱባቸው። ከዛ በኋላ ከኛ ቁጥጥር ውጪ ነው በመንግስትና በዚህ ኃይል መሃል ነው ማለት ነው ያለው እንትን። ስለዚህ እናንተ ማታዙት ኃይል ሆነ ማለት ነው። ምን ማዘዝና አለማዘዝም አይደለም፣ ግንኙነት ተቋረጠ። እኛ እንዴት አድርገን ግንኙነት እናደርጋለን? የግንኙነታችን የኮሚኒኬሽን እንትናችንን በሙሉ ዲስማንትል አድርገን ነው የመጣ ነው ከኤርትራ። ከዚህ ደግሞ በአካል እንገናኛለን ብለን ነው። በዚህ መሀል ውጊያ ነው የገባው። እኛም ተቋረጥን ማለት ነው። ከግንኙነትም ከነሱ ጋር እንገናኝ አንችልም። ውጊያ በዚህ ነው የተጀመረው። እስካሁን ያለው ችግር መሰረቱ ይሄ ነው። አንድ ይሄ ነው። ሁለተኛ ከዛ በኋላ ያለው እንትን በየቦታው ኦፊሶች መክፈት ጀምረን ነበር። ብዙ ቦታ ኦፊስ መዘጋት፣ እንትኖች በየቦታው የኛ አባሎች መታሰር ምናምን በስፋት ቀጠለ ማለት ነው። እንደዛም ሆኖ እኛ ወደ በሰላማዊ መንገድ ወደ ምርጫ ቦርድ መመዝገቡ ላይ ገፋን እና እንትን አለ። በዚህ አዲስ አበባ ውስጥ ነው ብዙ ቦታ የተወሰነው። ክፍለ ሀገር ሄዶ መክፈቱ ምናምኑ ችግር ሆነ። በዚህ መሀል ያለን ይህን ችግር አይተው ሽማግሌዎችና እንትኖች በመሀል ገቡና ይህን ችግር እንፈታለን የሚል ገቡበት ኮንፈረንስ በእኛና በመንግስት መሀል እንትን ገቡ። ከዛ በኋላ አንድ ኮንፈረንስ እዚህ የኦሮሚያ የባህል ማዕከል ውስጥ ኮንፈረንስ ተደረገ። አባገዳዎች፣ ሽማግሌዎች፣ እነዚህ ታዋቂ ሰዎች ገብተው እዛ ሁለታችንም ጠየቁ። በበኩላችን እኛ በሰላም ለመታገል ነው የመጣ ነው። ችግሩ የተፈጠረው በዚህ አይነት ሁኔታ ነው አሁን በነገርኩ እንትን። ስለዚህ ከአሁን በኋላ እኛ ከቁጥጥራችን ውጪ ስለሆነ ይህን ሰራዊት ለአባገዳዎችና ለህዝቡ ሰጥተናል፣ ፍቱ ከመንግስት ጋር። ምክንያቱም መንግስት ሲገፋ የነበረው አሁንም እኛን ለዚህ ወንጀለኞች አድርጎን እኛንም ሰራዊቱን ለመምታት ነበር። ይሄ ነበር እንትናቸው። ከዛ ውስጥ ወጣን እኛ ማለት ነው። ራሳ በኦፊሻሊ ፐብሊክሊ ያንን ዲክሌር አድርገን ያንን ስራ ላይ ለማዋል የሆነ ቴክኒካል ኮሚቴ ተቋቋመ። እሱንም ኮኦፕሬት አደረግን። እነሱም ሞከሩ፣ ግን ስራ ላይ ለማዋል የሆኑ ችግሮች ነበሩ። የሆኑ ሰራዊት አስገቡ የቴክኒካል ኮሚቴ፣ ግን ሙሉ በሙሉ ሰክሰስፉል ሆኖ ሊያስገቡ አልቻሉም። ይሄ የራሱ ችግር ቴክኒካል ኮሚቴውም ሲያስረዳ የነበረበት ነው። እኛ እዛ ውስጥ ኮኦፕሬት ማድረግ ብቻ ነው የገባንበት። ሞከሩና እነሱ በመንግስት በኩልም የተጋረጠባቸውን መሰናክል በዛ ሜዳ ባሉትም የተጋረጠባቸው ችግር በመሃል ጊዜ አለመሰጠቱ ይህን ሁሉ አስረድተው ካሁን በኋላ ሪፖርት እናቀርባለን ብሎ የኦሮሞ ነጻነት ግንባርና የኦሮሚያ መንግስት ባለበት ሪፖርት አቀረቡ። በሪፖርቱ ላይ የኦሮሞ ነጻነት ግንባር እጁን አውጥቷል። ለሰራዊት የሚያዘው ሰራዊት የለም፣ ይህንን ማረጋገጫ እንዲሰጥ። መንግስት ደግሞ ከአሁን በኋላ የኦሮሞ ነጻነት ግንባር በነጻ የሚንቀሳቀስበትን መሰናክል እንዳይሆን የሚያስፈልጋቸውን እንዲያሟላ። ለዚህ ደግሞ ኦኤልኤፍ ወይም ደግሞ የኦሮሞ ነጻነት ግንባር ሚዲያ ላይ ወጥቶ ሰራዊት እንደሌለው እንዲያስረዳ ኦፊሻሊ ለህዝቡ አሉ። እሺያን ተፈራረም። እኛም ወጥተን ለሚዲያ አስረዳን። ከዛ በኋላ ግን በእነሱ በኩል መግባት የነበረባቸውን ግዴታ አልገቡልንም። ቴክኒካል ኮሚቴ ያውቃሉ። እሱን ተውንና ይህንን ክሊር ካደረግን እኛ ወደ ምርጫ ቦርድ ሬጂስተር መሆኑ ላይ ፎከስ አደረግን። ይህን ሰራዊት አስገቡ። በማነው ስሙ ችግሩን በሰላማዊ መንገድ ፍቱ፣ የምትፈልጉ ቦታ እኛ ኮኦፕሬት እናደርጋለን። እኛም ግን በነፃ ነው የምንንቀሳቀሰው። ኦልሬዲ
ይፋ በሚዲያ በሁሉ ነገር ይሄን አድርገናል። ይሄንን ስናደርግ እንግዲህ የነበረብንን ኃላፊነት ለነዛ ልጆች ሁሉ ይሄን ሁሉ ምንም የምናደርገው ስለሌለ ነው እንጂ ኃላፊነት አለን። ለዚህ ልጆችም አብረን ስናታግላቸው እኛንን ያሰማራናቸው። ስለዚህ ለሀገር ሽማግሌዎችና ለአባገዳዎች ሰጣቸው ይመስላል ኃላፊነትና ከዛ ወጥተን በዚህኛው ወጥተናል። ከገባን በኋላ እንደገና ከሬጂስተርድ ከሆን በኋላም ብዙ ጊዜ ቢሮዎች መዘጋት፣ ካድሬዎች መታሰር፣ ወደ ጦላይና ወደ ሰንቀሌ በሺዎች የሚቆጠሩ የኛ ደጋፊዎች ኦሮሚያ በሙሉ ውስጥ ያሉ በተደጋጋሚ ወደዛ ያስገቡ በኮንሰንትሬሽን ካምፕ እነሱን ቶርቸር አደረጉ። ኢንዶክትሪኔሽን ማለት የራሳቸውን ፖለቲካ ማስተማር በጣም በማስረጃ የተረጋገጠውን ነው የምነግርህ። ይሄን ቀጠሉ። ይሄንንም እንደገና ይሄንን እንዳደርጉ ለምርጫ ቦርድ በተከታታይ ያለውን ችግር የታሰሩትን ምን በሙሉ እያስገባን በዚህ ቀጠን ወይ ገፍተን እኛ እንደምንም ሰርቲፊኬታችንን አገኘን። እኛ ስንገፋ የነበረው ወደ ከዚህ በፊቱ ግጭት ነበር። እሱን ትተን እኛ ሬጂስተር አደረግን ማለት ነው። ውጊያው ግን ቀጠለ። በምዕራብ እናንተን ያለውን ሳትሰሙ አትቀሩም። ይሄ አንድ ነው። እንደዛም ሆኖ እኛ በበኩላችን ያው እስካሁን በጣም ብዙ መስዋዕትነት እየከፈልን ወደዚህ ወደ ምርጫው የመሄዱት ላይ በብዛት ሰርተናል። ኮንግሬስም አድርገናል። እዚሁ አዲስ አበባ ውስጥ ጉባኤ አድርገናል። ምርጫ ቦርድ የሚፈልገውን በሙሉ መስፈርቶች አሟልተን በሙሉ አድርገን በዚህ አይነት ሁኔታ ነው ያለነው። እንግዲህ ከዚህ በፊት የምንሰማው የቀድሞው ገዢ ፓርቲ ኦህዴድ የሚባለው እንዲያውም ሲፋቅ ኦነግ ነው እስከመባል የተገለጸበት የኦህዴድ ከፍተኛ አመራሮች አሁንም በመንግስት ስልጣን ላይ ያሉ ከፍተኛ አመራሮች ጭምር ለኦነግ መረጃ የሚሰጡ ኦነግ ሆነው ድርጅት ውስጥ በውስጥ የሚሰሩ አይነት ተደርጎ ሲገለጽ ነበር የምንሰማው። ኦነግ ወታደራዊ ክንፍ አለው፣ ፖለቲካዊ ደግሞ ክንፍ አለው። ወታደራዊ ክንፉን እንደዚህ የማዳከም ፖለቲካ እንቅስቃሴውንም ጽፈት ቤት የመክፈቱንም እነዚህንም ነገሮች የማዳከም ስራ ያስፈልገበት ምክንያት ምንድነው ተብሎ የነበረው አንድ ሀገራዊ እንቅስቃሴዎች ለማድረግ የፖለቲካ መደላድሉን ሁሉም ፓርቲዎች በኩል የሚወዳደሩበት ሜዳ እንፈጥራለን ተብሎ ይሄ ኦነግ ላይ የተሰራበት ምክንያት ምንድነው ነው የሚሉት እርሶ? ዋነኛው ምክንያቱና እንትኑ አንድ ብቻ ነው። እሱም የኦሮሞ ነጻነት ግንባር ያለው ሰፖርት ወይም ደግሞ ድጋፍ በጣም አስደንግጧቸዋል። ይህንን ከጅማው የኦህዴድ ጉባኤ በኋላ የሴንትራል ኮሚቴ ወይም ደግሞ የማዕከላዊ ኮሚቴ ተሰብስቦ ኦነግ ለምንሄድበት ምርጫ በጣም አስጊ ነው ለኛ፣ ስለዚህ ከተቻለ መበተን ካልተቻለ ደግሞ ማዳከም የሚል ውስጣዊ የሆነ እንትን ውሳኔ ላይ ደረሱ። ይሄ የተደበቀ አይደለም። በእነሱ ኢንፎርሜሽኑ የተገኘ ነው በእኛ በኩል። ይሄ ሁሉ ችግር የደረሰብን በዚህ ነው። እኛ ብቻ ሳይሆን ኦፌኮ ብዙ ችግር ደርሶብናል። መጠኑ ከኛና የነሱ ይለያይ እንጂ እስካሁን ድረስ ችግር ውስጥ ነው ያሉት፣ ሌሎችም እንደዚሁ። ስለዚህ ይሄ የተደላደለ እንትን የሚለው የኛ ብቻ ሳይሆን በአገሪቱ ያለ የፖለቲካ ፓርቲዎች ብዙዎቹ ችግር ነው የነበረንን ስጋትና ለነሱም በከፍተኛ ደረጃ ያነሳ ነው። ኢትዮጵያ ውስጥ ያለው ችግር መንግስት ስልጣን የጨበጠ በሙሉ ያለውን የደህንነት ኃይሉን ይዞ ሌላውን እንቅስቃሴ በነፃ የመንቀሳቀስና በነፃ የመወዳደርን ማነቅ ነውና ይሄ እንዳይሆን አረጋግጡልን ያልነው ለዚህ ነው። የመጀመሪያው ሁለተኛው ነጥባችን ከጦርነት ጀምሮ እሱ ነበር። እሱ ነው የፈረሰው። ለኛ ብቻ ሳይሆን ለአጠቃላይ ለብዙዎቹ ተወዳዳሪዎች ይሄ ችግር ሁሉ ክልል ውስጥ ነው ያለው። እኛ እንደሚገባን ከሆነ ያለው ምንድነው ስጋት ውስጥ ነው የገቡት። አንድ ያየነው ይሄ ነው። ይሄ ኦህዴድ ውስጥ ለኦነግ መረጃ የሚያቀርቡ እንትን የሚለው ኦነግ በመንግስት ውስጥ መረጃ የሚያቀርቡለትን ይመለምላል በህቡ። እነሱም ደግሞ በእኛ ውስጥ የሚመለምሉት አለ። ይሄ በመሀል
በታጋይና በወታደራዊና በፖለቲካዊ እንትን የሚወዳደሩ መሀል ያለ እንትን ነው እንጂ እንደ ድርጅት በእኛ መሀል ስምምነት ኖሮ አይደለም። ያ ነው እንግዲህ እነሱ ከ92 ጀምሮ እስካሁን ድረስ ኦነግን እንደ ጠላትነት ነው ፈርጀው እንትን የሚሉት። ይሄ ጠላትነት ይቅር እንደው ተወዳዳሪ ሆነን እንስራ የሚል ነው። ይሄ እንግዲህ ስራ ላይ አልዋለ። በኦነግ በኩል ደግሞ ኦነግን ደግሞ የሚተቹ ወገኖች ኦነግ ከምስረታው ጀምሮ የሰለጠነ ፖለቲካ አያውቅም፣ ኦነግ ወደ ትግል ላይ ያዘነበለ ይሄ ነው የሚባል ተጨባጭ ለውጥ ያላመጣ በሐሳብ ደረጃ ብቻ በኦሮሞ ህዝብ ውስጥ የነጻነት ትግል የኦሮሞን ህዝብ ጭቆና አንግቦ ለመጀመሪያ ጊዜ ወጥቶ ያችን ስም ያዘ እንጂ ኦነግ ሰላማዊ ትግልን የሰለጠነ ፖለቲካን ማያራምድ ውስጥ ድርጅቱም ዲሞክራሲ የሌለው ስለዚህ አሁንም ኢትዮጵያ ውስጥ መጥቶ በሰላም ከተቀላቀለ በኋላ የወታደራዊ ክንፉም በውስጥ ግንኙነት በተለይ ከአቶ ዳውድ ጋር እነ ጃል የሚባሉትን ወጣቶች ጨምሮ በቀጥታ ግንኙነት ያላቸው የሰለጠነ ፖለቲካ ያለመደና ብዙም ፈቃደኝነት የሌለው ነው ደግሞ ሲሉት ሲከሱ በተደጋጋሚ እንሰማለን። ይሄ አለ ንፋሱ ፕሮፓጋንዳው በጣም ብዙ ነው። ቅድም ካልኩ ጋር የተያያዘ ነው። ይሄ አሁን አይደለም የጀመረው 92 ነው የጀመረው። 92 እኛ ልንገባ ስንል በፈረንጆች አቆጣጠር ነው 92 በፈረንጆች በ83 ማለት ነው 83 ከቲፒኤልኤፍ ጋር የሽግግር መንግስት ስናቋቁም የሽግግር መንግስቱ ዋነኛው መሰረት ኦኤልኤፍ ነው ለሐሳቡ ለቻርተሩ ማለት ነው። እና እኛ ያቀረብነው እኛ ኃይላችን ትንሽ ነው ያኔ ከነሱ ጋር ስታመጣጥ ነው ማለት ነው። ኃይል ቢኖረንም መሰረቱን እንትን ያጣል ነው እኛ ነው። ኢትዮጵያ ውስጥ ዲሞክራሲያዊ እንትን መኖር አለበት። ሁለት ነገር ነው እንትን ያለው። አንድ የኢትዮጵያ አንድነት ስጋት ያላቸው አሉ ይፈርሳል ብሎ እንትን የሚሉ፣ ሌሎች ደግሞ ለመብታቸው የሚታገሉ አሉ። መብታችን ተገፈዋል፣ ማርጂናላይዝድ ሆነናል። ይሄንን አዋህደን ነው ይሄን የፌደራል ስትራክቸሩና የቻርተሩ አሁን ከዛ በኋላ ህገ መንግስት የሆነው ዋነኛው ሀሳብ የአንድነት ስጋትም እንዳይኖር እነዚህ ደግሞ ህዝቦች መብትም ለመብታችን ነው የሚሉት እነዚህ ተዋህዶ አንድ ላይ ለኢትዮጵያ መፍትሄ ይሆናል የሚለው እኛ ነን ያቀረብነው ይሄን ሀሳብ ከታች። ሌላው ደግሞ ዲሞክራሲ ነው ለሁሉም እና በዲሞክራሲያዊ እንትን እንሂድ። በዲሞክራሲ እንትን ለመሄድ ደግሞ ወታደር በሙሉ ካምፕ እንዲገባ የኛም የእናንተም ምርጫ እስኪደረግ ድረስ ይሄም የሆነ ሀሳብ ነው። ለዚህ ፍራቻ ቢኖረን ይሄንን አናቀርብም ነበር ያኔ ማለት ነው። አሁንም ቢሆን አሁንኛ ሰራዊት በሙሉ እንትን ብለን ባዶ እጃችን ነው ያለነው። ባዶ እጃችን ኦፊስ ከፍተን የፖለቲካ ሰራተኞችን አሰልጥነን ህዝቡንም አስተምረን ዊን እናደርጋለን ብለን ለመንቀሳቀስ ስንል ለምንድን ነው የምንገደበው? ያ እንትን ከሆነ በዚህ ነው ቴስት የሚሆነው። ማንኛውም ጥጥቅ ይኑረው አይኑረው በመሬት ላይ በሚሰራው ነው። ለዚህ ነው የምንከለከለው። ይሄ ሁሉ ክልከላ ያው ስጋቱ ብዙ ድጋፍ አለው እና ያሸንፈናል የሚለው ነው። ይሄ የኦሮሞ ህዝብ ያውቃል፣ ብዙ ሰው ያውቃል። አንድ ይሄ ነው። ሁለተኛ ይሄ የውስጥ ዲሞክራሲ የለውም የሚባለው የኦሮሞ ነጻነት ግንባር መጀመሪያ የተመሰረተው አዲስ አበባ ውስጥ ነው። አዲስ አበባ ውስጥ ኮንግሬስ አድርጎ በዲሞክራሲያዊ መንገድ መሪዎችን መርጦ ግዳጅ ሰጥቶ ነው የተጀመረው። ከዛ በኋላ እስካሁን ድረስ በጣም አስቸጋሪ በሆነ ጂኦፖለቲካ ውስጥ ኮንግሬሶች አድርገን ነው እዚህ የደረስነው። ይሄ ኮንግሬስ ከታች እስከ ላይ ያለውን ማነው ስሙ አባል ያሳተፈ ተወካዮቹን መርጦ ወደ ኮንግሬሱ የላከበት ለድርጅቱ የውስጥ ደንብና የውስጥ ህግ በሙሉ ሀሳቡን መጀመሪያ ተወያይቶበት በዛ ላይ የሰጠ እንደገና በኮንግሬሱ የጸደቀ ኮንግሬስ ሲሄድ ደግሞ ማነው አመራሮቹን በዲሞክራሲያዊ መንገድ የመረጠ እስካሁን ድረስ እንደሆነ የተሳካለት የለም። አንድ ይሄን ነው። ሁለተኛው እንዲሁ ዝም ብሎ የኦሮሞ ነጻነት ግንባር ህዝቡን ስለ ነጻነት ብቻ ጭንቅላቱ ውስጥ አስቀምጦ በዚህ ነው እንጂ ሌላ ምንም ነገር የሰራው የለም ምንም ያገኘው ነገር የሚለው ነገር የኦሮሞ ነጻነት ግንባር ትራክ ሪኮርድ አንደኛ እኛ ብዙ ሰራዊት የለንም። እንደ ከዚህ በፊቱ ሊብሬሽን ሙቭመንት ስንበልና ቪየትናም ውሰድ
አንጎላ ውሰድ፣ ኤሪትሪያ ውሰድ፣ ሌሎችን ብዙ ሰራዊት የለንም። ህዝቡን ያሳምነው በማስተማር ነው። በህዝቡ ውስጥ ትምህርት በማሰራጨት ያስተማርነው ስለ ነፃነቱ፣ ስለ ዲሞክራሲ፣ ስለ ህዝቦች መከባበር የኛ ዓላማ የጭቆና ስርዓትን ማፍረስ ነው እንጂ በህዝቦች ላይ ምንም አይነት እንትን እንደሌለ በህዝቦች መሃል ግጭት እንዳይኖር ይሄ ማንኛውንም የኦሮሞ ህዝብና ማንኛውም ካድር ብትጠይቅ ይሄ የኦሮሞ ነፃነት ግንባር ያሰራቸው ነው። አንድ ሁለተኛ ካላንዳች የውጭ ድጋፍ እስካሁን ድረስ የተሳካለት ድርጅት ቢኖር ኦኤልኤፍ ነው። ሌሎች ብዙ ድርጅቶች እዚህ ኢትዮጵያ ውስጥ እንኳን ተፈጥረዋል። ብዙ ድርጅቶች ችግር ደርሶባቸው ተወጣጥነዋል ለዲሞክራሲ መታገል ሲችሉ። የኦሮሞ ነፃነት ግንባር ካላንዳች እንደነ ቲፒኤልኤፍ እንደነ ኢፒኤልኤፍ የውጭ ድጋፍ ምንም ይሄ ነው የሚባል እንትን ውስጥ የሚገባ ነገር ሳይኖር አንድ የኦሮሞ ህዝብ ከዚህ በፊት የቋንቋውን በሙሉ እንትን የተገፈፈ ቋንቋው ከመሬት ተነስቶ ስክሪፕት ማነው አልፋቤት እንትን ተደርጎለት ሊትሬቸር በአሁኑ ጊዜ ኦል ኦቨር ዘ ወርልድ የኦሮሞ ነፃነት ግንባር ነው እንትን ያለው። በቋንቋ ረገድ ግን ቀደም ብሎ በተለይ በ19ኛው ክፍለ ዘመን መጨረሻ አካባቢ ተቀሰቀሰ። በኋላ በተለይ ደግሞ እንደነ የመኢሶን ታጋዮች የነበሩት እና ኃይሌ ፊዳን ጨምሮ የነበሩት ያመጡት ነው። ኦነግ ነው ወይ ለዚህ ክሬዲት መውሰድ ያለበት የሚለው አለ? ወል እሱን ያመጡና ኃይሌ ፊዳ አስተዋጽኦ አለው፣ ትልቅ አስተዋጽኦ አለው። ይሄ የማይካድ ነው። ሌሎች እንደነ ሼህ መሐመድ ረሻድ ከካይሮ ሌሎችም አስተዋጽኦ ገና እንዲፈጠር ኦነግም እነዚህ እንትን ያመጡ ግን የኦሮሞ ነፃነት ግንባር ያንን ወስዶ ፎርጅ አድርጎ ፎርጅ ማለት ትንሽ ቀርጾለት በደንብ ለቋንቋው እንዲግባባ አድርጎ ማግባባት ብቻ አይደለም፣ በሜዳ ከአንደኛ ክፍል እስከ 8ኛ ክፍል ያስተማረበት እንትን መጽሐፍ ከዜሮ ተነስቶ መጽሐፍ ያዘጋጀበት ሊትሬቸሩና ሊትሬሲ በህዝብ ውስጥ በደንብ እንትን ያለው የኦሮሞ ነፃነት ግንባር ነው። ይሄ የሚካድ አይደለም። ወስዶ ስራ ላይ ማዋሉ ማለት ነው። በጣም አድካሚው ስራ ይሄ ነው። እነሱ ቋንቋው ከሊትሬማን ነው አልፋቤት እንዲወጣለትና እንትን እንዲል እንደ ግለሰብ እንትን አድርገዋል፣ ግን አልሰሩበትም እነሱ። በኢትዮጵያ ፖለቲካ ውስጥ ምናልባት ኦነግንም ይመለከታል በሚል ነው። በኢትዮጵያ ፖለቲካ ውስጥ አንደኛው ትልቁ ችግር በተለይ በፓርቲዎቹ ደረጃ በጣም ጥቂት ግለሰቦች ናቸው አይን ላይ ጎልተው የሚታዩት። በመሪነትም የሚቀርቡት በጣም ጥቂት ሰዎች ናቸው። አብዛኛው ጊዜ ደግሞ እነዚህም ጥቂት ሰዎች እየተሸረሸሩ አንድና ሁለት ሰው ይቀራል። ኦነግም እንግዲህ ከእርሶ ጋር በርከት ያሉ ስመጥር የሆኑ በርካታ መሪዎች የነበሩት ድርጅት ነው። አሁን ግን ከነዛ መሪዎች በራሱ በኦነግ ውስጥ በተፈጠረ ችግር ህይወታቸውን ያጡማሉ። በትግል ወቅት በፖለቲካ ልዩነትም እየተባለ የሚከፋፈላልና እርሶ ቅድም በዲሞክራሲያዊ መንገድ ለምሳሌ ኦነግ በኮንግረሱ መሪዎቹን የሚመርጥ የተሳካለት ድርጅት ነው ሲሉ፣ በኢትዮጵያ ውስጥ ግን የምናየው የፖለቲካ ፓርቲዎቹ የገዢ ፓርቲውን ጨምሮ ከዚህ በፊትም በደንብ የሚጠቀስ ነው በጣም ጥቂት ሰዎች አንድና ሁለት ሰዎች የተቆጣጠሩት የፓርቲ አዝማሚያ ነው ያለው ይባላል። አሁን ኦነግም በኦቦ ዳውድ አመራር በሳቸው እይታ ላይ የተወሰነ ነው በሚል ይነሳል። አንደኛ ዳውድ ተጽዕኖ በሚንቀሳቀስ አይደለም ኦኤልኤፍ በዚህ አይነት ሁኔታ ሊንቀሳቀስም ሊኖርም አይችልም። የኦሮሞ ነፃነት ግንባር እንዳልኩ ጉባኤ ያለው፣ ጉባኤው ደግሞ የማዕከላዊ ኮሚቴውን ይመርጣል። ማዕከላዊ ኮሚቴው የስራ አስፈጻሚ ኮሚቴ ይመርጣል እና ማዕከላዊ ኮሚቴ ለስራ አስፈጻሚ የሚሰጠው ግዳጅና በየጊዜው የሚገናኝበትና ስራ አስፈጻሚው የሚገመግምበት ሪፖርት የሚሰማበት ማነው ስሙ ኢንስትራክሽን የሚሰጥበት እንትን አለው፣ አግባብ አለው። ይሄ የምንሰራበት አግባብ ነው። የስራ አስፈጻሚ ኮሚቴ ደግሞ በግለሰብ ደረጃ ዲፓርትመንቶችን እና እሱ ስር ያሉትን እንዴት እንደሚመራ እንደገና ደግሞ እንደ ቡድን የዕለት ተዕለት ስራ በሙሉ በየጊዜው እየተገናኘ የሚገመግም ሊቀመንበሩንም የሚገመግምበት እንትን በዚህ ነው እኛ አሰራራችን። ዋነኛው ችግር ግን ሰው ይሰዋል፣ ብዙ መሪዎች ከእኩሉ ታስረዋል፣ እኩሉ ተሰውቷል የሚለው አጠቃላይ
ኢትዮጵያ ውስጥ ሲደረግ የነበረ ትግልና ሲታገሉ የነበሩት ድርጅቶች ችግር ነው። ችግሩ የነሱ ሳይሆን ይሄ ስርዓት ዲሞክራሲ አለመፍቀድና ሁልጊዜ በጣም ብሩህ የሆኑ የራሱን ዜጎች የበላ ስርዓት ነው። አሁንም በዚህ አይነት የቀጠለ ከዛ ነው የሚመነጨው። ሰላማዊ ትግል ቢኖር ይሄ ቢፈቀድ ይሄ ዲሞክራሲያዊ እንትን ቢፈቀድ ይሄ ሁሉ ሀሜትና ይሄ ሁሉ አሁን ያልከው ዝም ብሎ በሌሎች ድርጅቶችና ቪክቲሙን መውቀስ አይኖርም። ቪክቲሞች ናቸው እነዚህ አመራሮች፣ እኔን ጨምሮ ሌሎችንም ጨምሮ ድርጅቱ እንዲኖር ማድረግ ነው እንጂ የሚያገኙት ጥቅም የለም። ከዛ ውስጥ ኢፒአርፒ በለው ሜሶን በለው ከዛ ጀምረ ቁጠረው እነዚህ ቪክቲምስ ናቸው፣ የስርዓቱ ቪክቲሞች። ያንን እንትን ከማለቅ አሁንም ያለው እንትን ከማሻሻል እነዚህ ላይ ዝም ብሎ ጣት መቀሰር ሶሉሽን አይሆንም። እሱ ለውስጥ ለድርጅቶቹ መተው ነው። ድርጅቶቹ ራሳቸው በውስጣቸው የሚጠያየቁበት እንትን አለው። ሌላው ዝም ብሎ የድርጅቶቹን የውስጥ አሰራር ስለማያውቅ ድርጅቱ አንድ ሰው ብቻ ይምራን ብሎ ሊወስን ይችላል። የሆነ ድርጅት የኛ እንኳን እንደዛ አይደለም። ያ የሌሎች ችግር መሆን የለበትም። የሌሎች ችግር የሚሆነው እንደዚህ አይነት ድርጅት ወደ ስልጣን መጥቶ ሌላ ነገር ከፈጠረ ያን እንዳይፈጠር ደግሞ በህዝቡ ውስጥ የሚያደርገው እንቅስቃሴና ለህዝቡ የሚያቀርበው ፕሮግራም ለህዝቡ የሚያቀርበው ፖሊሲ አሰራሩን ዲሞክራሲያዊ አሰራሩ ህዝቡ ነው ያን መጠየቅ ያለበት ለምርጫ ሲወዳደር። አሁን ያለው ችግር ይሄ አይደለም። በፕሮፓጋንዳ ደረጃ አንዱን ለማጥላላት የሚወረወሩ እንትኖች ናቸው። ይሄ ደግሞ ወደ ዲሞክራሲ ያወስደን አስተያየታችን ነው፣ አቋማችንም ነው። እኛ ሌላ ችግር የሌላ ድርጅት ውስጥ አንጋው ይሄ ሊቀመንበር ለምን ቆየ፣ ይሄ አመራር ለምን አልተንተና የውስጥ ድርጅት ነው። በዛ ውስጥ መግባት የውስጡን እንትን መብት መንካት ነው ብለን ነው የምናምንበት። ከመስከረም አካባቢ ላይ ጋዲሳን ሆገንሳ ተመሰረተ። ከዛ በፊት ኤርትራ ላይ አስመራ እርሶን ለማነጋገር የሄዱት የመንግስት የሥራ ኃላፊዎች ራሳቸውን ይወክሉ ድርጅታቸውን ይወክሉ ወይንስ መንግስትን ይወክሉም በኋላም ተመልሰው ይፋ አላደረጉም። እናንተ ስለ ስምምነቱ አንዳንድ ነጥቦች ታነሱ ነበር፣ ግን በፊርማ የተጸደቀ ስምምነት አልነበራችሁም። ከዛ እንደገና ደግሞ ጋዲሳን ሆገንሳ ተመስርቶ አዲስ አበባ ላይ በጋራ መግለጫ ሰጣችሁ። እንዲያውም በመጨረሻው ሰዓት ጠቅላይ ሚኒስትሩ መጥተው ንግግር አደረጉበት እና ያንን ማህበር በራሳቸው ቁጥጥር ስር አስገቡት ብለው የሚያነሱ አሉ። ከኦሮሚያ ውስጥ ከሚሰሩ ፓርቲዎች ጋር እንደዚህ ደጋግማችሁ በተለይ ደግሞ ከገዢው ፓርቲ ጋር ቅድም ሲያነሱልኝ የነበሩትን ጫናዎች እያፈጠረባችሁ ደጋግማችሁ በህብረት ለመስራት የምትሞክሩት ተፈጠረብን ያላችሁትን ችግር እንድንጠረጥር የሚያስገድድ ይመስለኛል። ይመስላል። በቅርጽ ስታዩ ይመስላል። ውስጡ ኮንቴንቱ ግን እንደዚህ አይደለም። ይዘቱ ማለት ነው። አንደኛ የአስመራው እንትን እኛ የጠየቅነው ሶስተኛ አካል ባለበት ቦታ ስምምነት እንዲደረግ ነው። ይሄ ደግሞ ከዚህ በፊት ከነበረን ችግር ከቲፒኤልኤፍ ጋር ከዛ በፊትም ሌሎች ስለዚህ ሰርድ ፓርቲ ወይም ደግሞ ሶስተኛ አካል ያለበት እኛም ነገ የምንጠየቅበት መንግስትም ነገ የሚጠየቅበት እንደዛ ቢያንስ ምስክርነት የሚሰጥ ውስጥ ገብቶ እንኳን እንትን የማይሆን ይሄንን እምቢ አሉ። መንግስትም እምቢ አለ። ሌላም ሶስተኛ አካል እንዳይኖር ኤርትራ ውስጥ ያለው ሁኔታ አልፈቀደልንም። ስለዚህ ለሁለትዮሽ ነው የተቀመጥነው። መንግስት ደግሞ የራሱን የማነው ስሙ ዴሌጌሽን ነው የላከው። የራሱን ዴሌጌሽን ስልክ እንደ ኢትዮጵያ መንግስት ዴሌጌሽን ነው መጥቶ ከኛ ጋር የተናገረው። ግን ሁለቱም የኦሮሞ ልጆች ብቻ ናቸው። የኢትዮጵያ መንግስት ነው ለማለትም አያስደፍርም ነው የሚለው። አንዱ የኢትዮጵያ የውጭ ጉዳይ ሚኒስተር ነው፣ ኦሮሞ ነው ኦፍ ኮርስ። አንደኛው ደግሞ የኦሮሚያ ፕሬዚዳንት ነው። ግን እንደ ኢትዮጵያን ወክሎ እንትኑን የላከው ዴሌጌሽኑን የኢትዮጵያ ፕራይም ሚኒስተር በዛን ጊዜ የተመረጠው ዶክተር አብይ ነው። እሳቸውም ኦሮሞ ናቸው። ግለሰብነት አትቆጥርም እንግዲህ ብለድ አትቆጥርም። ማንን ነው ወክሎ እዛ ያለው የሚለው መንግስትን ወክሎ፣ እኛም መንግስትን ወክለው ነው የመጡ። በዚህ ነው ያ የራሱን ዴሌጌሽን
መስራት የመንግስት ስልጣን ነው እንጂ የኛ ስልጣን አይደለ። አይ ኦሮሞ ብቻ ትላክልን ብለን አንጠይቅም አናስገድድም። እኛ ግን ቁጭ ብለን ያወራነው ከኢትዮጵያ መንግስት ወኪሎች ጋር ነው። ይሄ ምንም እንትን ጥርጣሬ የሌለው ኦሮሞዎች ናቸው፣ አማሮች ናቸው፣ ምኖች ናቸው። ይሄ ለእኛ ጥያቄም አይደለም። የኢትዮጵያ መንግስትን ወክለው ስለመጡ አንድ እሱ ነው። ሁለተኛ ይሄ ጋዲሳው ገና የሚባለው አመሰራረቱ ትንሽ ሰፋ አድርጌ ልግለጽልህ። እሱንም እንደ ማንኛውም ድርጅት የአማራ አካባቢ ያሉ ድርጅቶች እርስ በርሳቸው ይገናኛሉ፣ በመሀላቸው ያሉ እንትን ለማጥበብ ይሰራሉ። እዚህም ያለው በኦሮሚያ ውስጥ ያሉ በኦሮሚያ ክልል ስር ያሉ ድርጅቶች በውስጣቸው የሚስማሙበትና ልዩነት ያላቸውን እንትን ይህንን ለመለየት ወደ 8 ወር ገደማ ነው ቁጭ ብለን ከሉ ድርጅቶች ጋር 7 ናቸው። ከነዚህ ጋር እንትን አድርገን አንድ ዶክመንት ላይ ተስማምተናል። በዚህ ዶክመንት አንደኛ ዶክመንቱ ተዘጋጀ፣ የተስማማንባቸው ነጥቦች በሙሉ። ሁለተኛ ደግሞ መዋቅሩ ነው የተቀመጠው። በመዋቅሩ እንትን እያንዳንዱ ድርጅት 3 ሰው ወኪል ይኖረዋል። እነዚህ ወኪሎች ተገናኝተው ሊቀመንበር ለ6 ወር ይመርጣሉ። ማነው ምክትል ሊቀመንበር፣ ጸሐፊ፣ ሌሎች ደግሞ አባሎች። እነዚህ በሙሉ ደግሞ አንድ ላይ ያው ካውንስል ይሆናሉ ማለት ነው። ስሙ የኦሮሞ ፖለቲካ ድርጅቶች ጉባኤ ወይም ደግሞ ካውንስል የሚል ነው። ይህንን ነው ያስቀመጥነው። ይሄ ካለቀ በኋላ በመሃል ኦዲፒ ነው ከኛ ጋር የነበረው ከገዩ ፓርቲ ውስጥ እንትን ለ6 ወር 7 ወር 8 ወር እንትን ይሄ ዲስከሽን ሌሎች የኦሮሞ ምሁራንም ይህንን ፋሲሊቴት ለማድረግ ብዙ አስተዋጽኦ ነበራቸው። ይሄንን ጨርሰን በዚህ ያለን ወደ ኦዲፒ ነው። ኦዲፒ ወደ ፒፒነት ትራንስፎርም አደረገ ራሱን። ከዛ በኋላ ከኛ ጋርም እንዴት አድርጎ ሪሌት እንደሚሆን ችግር ውስጥ ገባ። ግን እኛ እንትን ከመጡ አብረን እንትን እንጨርሰዋለን ብለን ስንጠብቅ አንድ ቀን ስካይላይት ሆቴል የሆነ እንደ ኮርስ ቢጤ ድርጅቶችን የሚያግባባ እንትን በአንድ በሆነ ኤክስፐርት ይሰጣቸዋል ተባል። ለዚህ ነው የነው እኛ ይሄን ኮርስ አንድ ላይ እንዴት መስራት እንደሚቻል ነገሩ ያው ለማኔጅመንት እንትን ጥሩ ነው ኮርሱ። ከዛ በኋላ እንደ ፕሮሰስ ያንን እንትን እንዴት እንደምንፈርም የሆነ ነገር ፋሲሊቴት አደረጉ። አልተዘጋጀንበትም። እኛ መቃወሙም ችግር ሆነ። አልመረጥንም። 3 ሰው እንዴት ከዛ ውስጥ የሚሳተፈው ይሄ ደግሞ እንዴት እንደሚሆን ግን ፈርሙ ተባል። ፈረም። ኦኬ መፈረሙ ጥሩ ነው ማለቁ። አመራሩ እኛ ባስቀመጥነው ቅድም ባልኩ እንትን እያንዳንዱ ድርጅት 3 ሰው አስቀምጦ ምናምን ሳይሆን እዛው ሹመት አደረጉልን። አቶ ለማ ይህን ድርጅት በቸርማንነት ይመራል። ድርጅት ሊቀመንበሮች ደግሞ አባል ይሆናሉ። የሆኑ አማካሪዎች አሉ ብሎ በዚህ እንትን አድርጎ ዲክሌር አደረጉ። we're confused። እሺ ይሁን ያው የሆነ መድረክ የምንገናኝበትን ይሆናል በኋላ እንጠያየቃለን ብለን እዛ ኮንፈረንስ ላይ የሆነ ጭቅጭቅ ማንሳቱ ትልቅ ከበድ ስለሚል ተቀብለን ወጣን። እሺ አለ አቶ ለማ 1-2 ጊዜ ያንን እነዚህ ድርጅቱ ሊቀመንበሮችና እነዚህ አማካሪዎች ያሉበት 1-2 ጊዜ ስብሰባ አድርገውልናል። የሆነ ነገር ተማክረናል። መግለጫ ነገርም ሰጠናል። ከዛ በ3ኛው ቀን ስብሰባ ስንሄድ ለማም የለም። ካሁን በኋላ የድርጅት እኔ እመራዋለሁ አሉ ፕራይም ሚኒስተሩ። አናዘር ኮንፊውዥን። ይህም የምንገናኝበት ነው ግን ያ አግባባችን የተከተለ አይደለም። የምንገናኝበት መድረክ ይሆናል ግን አሰራሩና ውጤቱ እንትኑ ያኛው አይሆንም የሚል ትንሽ ኤክስፕሬስ አደረግን። ቀጠልን። ያም ብዙ ሳይሄድ ብዙ ነገሮች እንትን ሳይል ምክንያቱም አንደኛ ፒፒ እንደ እንትን አብሮ ከኛ እንደ ኦሮሞ ድርጅት ከኛ ሊሳተፍ አይችልም። ምክንያቱም ራሱን ዲዞልቭ አድርጓል በኦፊሻሊ በምርጫ ቦርድ። አንድ ይሄ ነው። ሁለተኛ ደግሞ እንዲሁ ለእንትን ነው የፈለጉት እንጂ ለስራ አልፈለጉትም ይሄንን መድረክ።
ችግር ውስጥ ገባ። እኔ እዚያ አልነበርኩም፣ አውሮፓ ነበርኩ። የሆነ ስብሰባ ላይ ይሄ ነገር ቢስተካከል እንደ መጀመሪያ እንደጀመረው ተብሎ ሀሳብ ቀርቦ በዚህ ላይ ሀሳባችን እንድንሰጥ ተባለ። ሀሳባችን ሰጠን። እስካሁን ግን አልተመለስንም፣ እየጠበቅን ነው። ይሄ ነው እንግዲህ የጋዲሳ ወግ ነው የሚለው። ስለዚህ በፖለቲካው ሂደት እንግዲህ ዋናው የፖለቲካ አንዱ ጨዋታው በጊዜ እና ደግሞ በሁኔታዎች መበለጥን ጭምር ነው። ስለዚህ የብልጽግና ፓርቲ ወይም የብልጽግና ሊቀመንበሩና ምክትላቸው እናንተን እየበለጡ በህዝብ ፊት እናንተን የሚያሳጡ ስራዎች እየሰሩ ነበር ብሎ መውሰድ ይቻላል? እንደዛ እንኳን አልወስደውም እኔ በበኩሌ። ምክንያቱም ጊዜያዊ አብሮ ነው እየሰሩ አብሮ እንትን እያሉ የሚለውን አግኝተው ይሆናል። ያ አድቫንቴጃቸው ሊሆን ይችላል። ግን ለኛ ደግሞ ያቺን መድረክ አብሮ ተገናኝቶ አንዳንድ ችግር ማውራቱ ራሱ ወደ ሌላው እንትን ለመራመድ ይረዳናል በሚል በቅንነት ነው ያየ ነው። እኛ ከዛ ምናልባት ያገኙት ትርፍ ሊኖር ይችላል። በዛ አላየነውም እኛ። ከዚህ ከጋዲሳን በኋላ ደግሞ በስፋት በተደጋጋሚ አሁንም በቴሌቪዥን መስኮቶች በመግለጫዎችም ብቅ የምትሉት ከነ ኦፌኮና ከነ ኦፓ ጋር ነው በተደጋጋሚ የምትታዩት። ከነዚህ ሁለት ፓርቲዎች ጋር ያላችሁ ግንኙነት ምንድን ነው? ምክንያቱም እናንተ ለኦሮሞ ህዝብ ትግል ሁኔታዎች አልመችም ብለው በረሃ ወርዳችሁ ሜዳ ላይ ወርዳችሁ ስትታገሉና በውጭም በስደት ላይ ሆናችሁ ስትንቀሳቀሱ ከዚህ ውስጥ ለምሳሌ አንደኛው ፓርቲ በስፋት በሀገር ውስጥ እየተንቀሳቀሰ ነበር፣ በዚሁ ውስጥ ሆኖ እየተንቀሳቀሰ ነበር። እዚሁ ፓርቲ ውስጥ ያሉ ሰዎች ደግሞ ኦነግ የኦሮሞን ህዝብ ትግል አዳክሟል፣ ኦነግ በአግባቡ ባለመመራቱ የኦሮሞ ህዝብ ትግል ኦነግ ብቻ ይዞት ስለቆየ የኦሮሞ ህዝብ ላይ ኪሳራ እየደረሰ ነው ብለው ትችት ሲያቀርቡ የነበሩ ሰዎች ናቸው። አሁን ደግሞ በቅርበት እየሰራችሁ ነው። ምን ያህል ነው ተግባብታችሁ የምትሰሩት? የዚህ ህብረት ምንድነው? የት ይደርሳል ብለን መገመት እንችላለን? ወል የትችቱን መጀመሪያ ልመልስልና እኛ ትችቱ ኦነግ ላይ ብዙ ሰው ነው የሚተቸው። እኛ ትችቱን እንደ ክፋት አንወስደውም። ያው ሀሳብ ነው አንደኛው ነገር። ሁለተኛ ደግሞ በእኛ ላይ የሚያየው ድክመት ሊኖር ይችላል። ያንን እንደዛ ነው። ብዙ ነው ስለ ድርጅት ብዙ ሰው ትችት ያቀርባል። ስለ ኢዜማ፣ ስለ ግንቦት ሰባት፣ ስለ ኦነግ ይሄ ብዙ ነው። ብዙ ሰው ትችት ሲያቀርብ በሁለት መንገድ ነው። አንደኛው በቅናት ወይም ደግሞ በተፎካካሪነት ተጻራሪውን ለማድከም፣ ሌላው ደግሞ ኤክስፔክቴሽን ወይም ደግሞ ይሄ ድርጅት ይህንን መስራት ነበረበት ብሎ ከዛ እሱ ከሚያስበው በታቸው ነው አገኘው ሲል ይተቻል። እንደ ችግር አንወስደውም እኛ። ትችት ብቻ ሳይሆን ከኛ ጥለው የሄዱትም ተመልሰው ከኛ ጋር የሚሰሩት ብዙ ናቸው። እሱ እንደዚህ እንውሰደውና ሌላው ይሄ አሁን ቅድም ያልከው የሶስቱ ድርጅቶች ነው። በዛን ጊዜ ለምርጫ የሚደረገው ዝግጅት ትንሽ ተስፋ ሰጪ ነበረ፣ ለምርጫ ማለት ነው አጠቃላይ። ስለዚህ ራሳችንን ለምርጫ ማዘጋጀት አለብን፣ ህዝቡንም ማዘጋጀት አለብን። በዚህ መሃል በድርጅቶች መሃል የሚፈጠረው ፉክክር ሰላምን ሊያደፈርስ ይችላል ወይም ደግሞ ሰላም እንዲኖር ሊያደርግ ይችላል። ስለዚህ አንድ ያየነው ይሄ ነው። በእኛ መሃል የሚደረገው ፉክክር የህዝቡን ሰላም እንዳያደፈርስ መከተል ያለብን ስነ ስርዓት ምንድነው የምንስማማበት አንድ ዋነኛው እንትን ነው በኦሮሚያ ውስጥ ማለት ነው። ሁለተኛ ደግሞ በመሃላችን አቀነባብረን ለኦሮሚያ ፓርላመንት ምናልባት በመሃላችን እንትን ለሚደረገው እንትን ፓርላመንቱ ውስጥ ወኪልነት የሚወዳደሩ በመሃላቸው አንዱን በመጣል ኳሊቲውም እንደገና ደግሞ የሚመረጡ ሰዎችም እንዳይቀሩ ምን አይነት ቅንጅት ልናደርግ እንችላለን እንደ ኤሌክሽኑ ማለት ነው። ሶስተኛ ደግሞ ኤሌክሽኑ ከተደረገ በኋላ መንግስት የመመስረት ላይ ችግር እንዳይፈጠርና በዚህ ምክንያት ደግሞ ሌላ እንቅፋት በህዝቡም በድርጅቶቹም ላይ እንዳይኖር ይህን እንዴት አድርገን ነው የምናደርገው የሚለው ለዚህ የሆነ ቅንጅት ለመፍጠር ነው እንግዲህ ዓላማው የነበረው። በዚህ እንትን አድርገን ኦልሞስት ጨርሰን ምርጫ ቦርድ አስገባን። ግን ምርጫ ቦርድ ካስገባን በኋላ ኦፌኮ መድረክ ውስጥ አለ። የመድረክ የውስጥ እንትኑ የውስጥ ህጉ ትንሽ ለዚህ ለኛ የምናደርገው ሌላ ቅንጅት የሚፈጥረው እንቅፋት አለ። ይሄንን ካላሻሻላችሁ
ልትሄዱ አትችሉም በህጉ መሰረት አለ የምርጫ ቦርድ። በዛ ምክንያት ነው እንግዲህ የኛ የሶስታችን ቅንጅት ሊዘገይ የቻለውና እንትን ያለው ይሄ ነው እንግዲህ ዓላማው በሶስታችን የነበረው እንትን የነበረው። አሁንም እሱ እንደ ሐሳብ አለ እንደ ሐሳብ መጨረስ ያለብን ነው። ትንሽ ለህዝቡም ይጠቅማል እንትን የሚላል ከሌሎች ድርጅቶችም ጋር ያለው ግንኙነት የደፈረሰ እንዳይሆን በዚህ ዓላማ ነበር እንግዲህ ዋናው እንትናችን። ኦነግ ከህዋትም በተሻለ ረጅም ዓመት የትግል ታሪክ ኖሮት ኦሮሚያንም ክልል ይሁን የኦሮሞ ህዝብንም ይሁን በኢትዮጵያ ውስጥ የቀጥታ የፖለቲካ መሪነት ሚና መጫወት አልቻለም። ከኦነግ ያነሰ ጥቂት ጊዜም ቢሆን ከኦነግ ያነሰ ልምድ ያለው ህዋት አሰባስቦ ህዋትን ብቻ ሳይሆን ሌሎችም ብሔሮችን ድርጅቶች ይወክላሉ ያላቸውን ድርጅቶች ይዘው የመሪነት ስልጣን ይዞ መቆየት ችሏል። ኦነግ ግን አሁንም እርሶ እንደሚነግሩኝ ከሆነ በኦሮሚያ ከሚንቀሳቀሱ ፓርቲዎች ጋር እየተባበረ ነው። ለድክመቱ ኦነግ ደግሞ ስኬታማ ላለመሆን ወይም በመሪነት ደረጃ ማለት ነው ብዙ ስኬቶቹን እርሶ ሲጠቅሱ ነበር፣ ግን በፖለቲካ አመራርነት ክልልን ወይ ደግሞ ሀገርን በመምራት ውስጥ በፖለቲካ አመራርነት እንዳይሳተፍ አላደረገውም ወይ? ከአማራ ፓርቲው ጋር ወይ ከትግራይ ጋር ወይ ደቡብ ካሉ ወይ ከሶማሌ ህዝቦች ጋር ከነዚህ ፖለቲካ ፓርቲዎች ጋር ምንም ግንኙነት ያለው አይመስልም። ኦነግ ተገናኝቶ ያውቃል ግን ከነዚህ ጋር? ጥሩ ጥያቄ ነው ያነሳው። እኛ በትግል ላይ ሳለንም ደርግ ጊዜ ከብዙ ድርጅቶች ጋር አብረን ስንሰራ ነበር። ሁለተኛ የቤኒሻንጉል የጋምቤላ የኦጋዴን ነጻነት እንትን ሩቅ ነው ግንኙነት ነበረን፣ ግን ቅንጅቶች አልነበረንም። በቅርበት የጋምቤላና ከትግራይ ከቲፒኤልኤፍም ጋር ነበረን። ዋነኛው በሀሳብ ላይ ያልተስማማንበትና በዚህ ምክንያት እንደዚህ ለብቻ የቀረንበት እንትን አለ። እሱ ራሱን የቻለ የግንባር አፈጣጠር ላይ እነሱ ስትራቴጂክ ግንባርና ታክቲካል ግንባር ያሉትን አልተቀበልንም። እኛ ግንባር ሲባል ሁሉንም አቀፍ መሆን አለበት፣ ለዲሞክራሲያዊ እንትና ለህዝቦች መብት ይህንን የሚያከብር መሆን አለበት። እነሱ ለስትራቴጂክ ግንባር የራሳቸውን ምንድነው ለራሳቸው በጣም የሚቀርቧቸውን ፈጠሩ ራሳቸው። በዚህ ነው እንትን ያደረጉት። እሱ ያ ነው። ግን በዚህ በ27 ዓመታት ውስጥ ብዙ እንትን ፈጥረናል። እኛ ብዙ አላያንስ ከቅንጅት ጋር አርበኞች ግንባር፣ የኦሮሞ ነጻነት ግንባር፣ የኦጋዴን ነጻነት ግንባር ከነዚህ ጋር አድርገን አላያንስ ፎር ፍሪደም ኤንድ ዲሞክራሲ ፈጥረናል። ይሄ አላያንስ ብዙ ሊሄድ አልቻለም። ምክንያቱም አንተ ያልከው እንዲሁ ዝም ብሎ በሩቅ እነዚህን የሊብሬሽን ሙቭመንትስን የፖለቲካ ፕሮግራማችሁን ዲሶልቭ ካላደረጋችሁ ምናምን የሚል ተነሳ። በቅንጅት መሀል ችግር ተፈጠረና ቅንጅቶች ቀሩ። ከአርበኞችና ከሌሎች ጋር ብዙ ነው የሄድነው። በኋላ ግን ያንን ሰፋ አድርገን እንደገና ፒፕልስ አላያንስ ፎር ፍሪደም ኤንድ ዲሞክራሲ አሁን እስከምንገባበት አዝማሚያ ለንደን ውስጥ ትልቅ ኮንፈረንስ ነው ሌሎች ኢትዮጵያ ድርጅቶችንም ያቀፈ የሽግግር መንግስት ነው የሚያዋጣው ኢትዮጵያን ብለን ለዚህ ለሽግግር መንግስት ትልቅ ዶክመንት አዘጋጅተን አቅርበን ነበር። ያንን እንግዲህ ኢፒአርዴፍ ውስጥ የተፈጠረ ሪፎርም የተባለውና ዶክተር አብይ የተመረጠበት ያንን አክሽፎታል። እንደገና በግለሰብ ደረጃ ነው ተስማምተን የመጣ ነው ያከሽፎ። ያ ቢቀበሉት ኖሮና የኢትዮጵያ መንግስትም ቢቀበል ኖሮ ዛሬ ባለንበት እንትን ችግር ውስጥ አንገባም የሚል አቋም አለን። አሁንም ያቀረበ ያን ዕለት ማለት ነው። አሁን ባለንበት ደረጃም ደግሞ የኦሮሞ ድርጅቶችን እንትን ማለት ብቻ ሳይሆን ሌሎች ድርጅቶችን ጋብዘን ቅንጅት ፈጥረናል። በፌደራል ሌቭል የኦሮሞ ነጻነት ግንባር፣ የኦጋዴን ነጻነት ግንባር፣ የሞቻ ዲሞክራሲያዊ ግንባር፣ የከፋ አረንጓዴ ፓርቲ፣ የአገው ብሔራዊ ሸንጎ አብንንም ኢንቫይት አድርገን ነበር። በሆነ ችግር አልገለጹልንም፣ ሊመጡ አልቻሉም። ሌሎችንም ኢንቫይት አድርገን ነበር። ግን ከነዚህ ውስጥ ቅድም ከነገርኩ ፓርቲዎች ጋር ቅንጅቱን ፈጥረን ሰርቲፊኬት አግኝተናል። ይሄ በፌደራል ሌቭል ነው። ያኛው ሶስቱ በማነው ስሙ
ክልል ደረጃ ነው። ይሄ ሲባል እኛ በድርጅትነት ሌሎችን ድርጅቶች እንምራ አይነት ሳይሆን አብረን እንፍጠር በሚለው ነው። እንደ ቲፒኤልኤፍ ራስ የምትቆጣጠረው ድርጅት እንትን ሀሳባችንም ውስጥ የለም። ሁሉ በተሳትፎ አምኖበት ለወደፊት ያለውን የዲሞክራሲ ችግርና እዚህ አካባቢ በህዝቦች መሀል ያለው ችግር የሚፈታበት ሁሉ ተሳትፎበት ይሄን እንትን ነው። ይሄ አቋማችን ነው። ይሄን እየጣርን ነው። ዋናው ችግር ግን ሲስተሙ አይፈቅድልም። ይሄንን እንድትንቀሳቀስ ይጠምዳል በችግር እኛንም ኦጋዴኖችንም ሌሎችንም እንዳገናኙ። ይሄ የኢትዮጵያ የዲሞክራሲ ችግር፣ የኢትዮጵያ የገቨርነንስ ችግር፣ የኢትዮጵያ ሩል ኦፍ ሎ ችግር ብዙ እንድትራመድ አይፈቅድልም። ለእኛ ብቻ ሳይሆን ለሁሉ ድርጅቶች እንደዚህ ነው የምናየው። እስቲ እዚህ ጉዳይ ላይ በደንብ ብናነሳው ብዬ ነው። አሁን የለውጥ ተብሎ ብዙ በውጭ የነበሩ ድርጅቶቹንም የጋበዘ መንግስት እንዲያውም ለየት ያሉ ሀሳባቸው ለየት ያሉ ሚኒስትሮችን፣ የምርጫ ቦርድ ዋና ሰብሳቢ፣ የፍርድ ቤቶች ፕሬዝዳንትን እንደዚህ አምጥተናል እያለ መንግስት እነዚህን ነገሮች እየሰበሰበ ነው። አሁን መንግስት ውስጥ ለሚነሳው ችግር በተለይ ደግሞ ስርዓት የተሻለ ስርዓት ባለመፍጠር ፖለቲካ ፓርቲዎች እንደልባቸው እንዳይንቀሳቀሱ ህዝባቸውን እንዳያገኙ በማድረግ አሁን ይህን ሁሉ ጫና እየፈጠረ ከሆነ የተደራጀ ፓርቲ አይደለም ደግሞ ብለው ገዢውን ፓርቲም የሚተቹ አሉ። ይህን ያህል በአጭር ጊዜ ውስጥ እንዴት ጉልበት ሊያገኝ ይችላል መንግስት? ምክንያቱም ከውስጥ የወጣ ነው። አሁንም ከኢህአዴግ ውስጥ ራሱን ለማደስ ብሎ የወጣ ጥቂት ቡድን ነው በሚል አሁንም ብዙ ክሶች ስላሉበት ምንድነው ከዚህ አዙሪት ውስጥ ቶሎ በፍጥነት ገና በጥቂት አመት ውስጥ በአንድ አመት ውስጥ ወደዚህ እንዲገባ ያደረገው ምንድነው? ይሄ የደርግን ዘመን ያስታውሰናል። የደርግ ዘመን በጣም ትግሉ በአጭር ጊዜ የሚሆን ብዙ ረጅሙን ትግል ያደረገው የተማሪዎች እንቅስቃሴ ነው። ግን አጭር በ6 ወር ውስጥ 7-8 ወር ውስጥ ህዝቡ ነው ተንቀሳቅሶ ያንን ለውጥ አብዮት የሚባለውን ያመጣው። ሲመጣ ያ የተመኘው ነገር አለ። ህዝባዊ መንግስት፣ ጊዜያዊ ህዝባዊ መንግስት ነበር ያኔ የነበረው መፈክር። ለዛ ተንቀሳቀሰ። ግን የሆነ የተደራጀ ኃይል መጥቶ ያንን ነጥቆ የደርግ በሚል ከደርግ ደግሞ እንደገና ሶሻሊዝም የሚል ይህን እንትና ነው። ይሄ የተደላደለ ኃይል በቢሮክራሲና በወታደራዊ መዋቅሩ በጸጥታ መዋቅሩ ለመንግስት ተብሎ የተዋቀረውን እንትን ነው ተጠቅሞ ያን ሁሉ ጉዳት የቀይ ሽብር እንደገና ደግሞ ሌሎች ድርጅቶች እንዳይንቀሳቀሱ አፍኖ እንትን ያለ ምንድነው የሆነው? መንግስትና የመንግስት ፓርቲ እና ፓርቲ ገዢ ፓርቲ ኢሰፓ ማለት ነው። እነዚህ በሙሉ አንድ ላይ የተዋቀሩበት መሬት ላይ ያለ ኃይል ነው ማለት ነው የተጠቀመበት ደርግ። በዛ ነው ያን ሁሉ ጭፍጨፋና ያን ሁሉ ጦርነት ያካሄደው ደርግ። አሁንም ሲምሎን ነው ኢፒአርዴፍ ነው ለ27 ዓመት ይሄንን ሲቆጣጠር የነበረው። ኢፒአርዴፍ ነው ያንን ሪፎርም አደረኩ ብሎ የወጣው ኢፒአርዴፍ ነው። ከኢፒአርዴፍ ውስጥ ምናልባት ተቆራርፎ ቲፒኤልኤፍ ፈንገጥ ብሏል። አለበለዚያ ኢፒአርዴፍ ስትራክቸሩ እዛው ነው ያለው፣ አመራሩ እዛ ነው ያለው፣ ፓርቲው መዋቅር እዛ ነው ያለው። ስሙን ይቀያየር እንጂ ፓርቲው ደግሞ የሚቆጣጠራቸው የጸጥታ ኃይሎች፣ የፖሊስ፣ የሰራዊት እነዚህን ለፖለቲካ ዓላማው ተቆጣጥሮ የፓርቲዎችን ጉሮሮ አንቆ እንዳይንቀሳቀሱ የሚያደርገው ይሄ ነው። ምንም ሚራክል የሰራው በአጭር ጊዜ ውስጥ ያካበተውና የጎረበተው እንትን የለም። ከሌሎች ፓርቲዎች እንዳውም ደካማ ነው ብትጠይቀኝ። ምክንያቱም ሌሎች ፓርቲዎች ይህንን ሳይኖራቸው ይህን ያህል ለሱ ተፈቃቃሪዎች ነው አዝጊ ሆነው ነው እነዚህን እንትኖች እንትን ያለው። ስለዚህ መሬት ላይ ያለ ያ የጸጥታ ኃይልና የፖሊስ ኃይል እንትን ከዚህ ከፖለቲካ ገለልተኛ ሆኖ ሁሉም ማገልገል ነበረበት። መንግስትና የጸጥታ ኃይሉ ማነው ፓርቲና የጸጥታ ኃይሉ መለያየት ነበረበት። ዋነኛው ጥያቄያችን ለብዙ ዓመታትም ይሄ ነው። የኢትዮጵያን ዲሞክራሲ አንቆ ያለ ሌላ ችግር አይኖርም ነበር። ሁሉ ነገር እንደ ሌሎች ሀገር በዲሞክራሲያዊ መንገድና በሁሉ በሚያቀርበው አጀንዳ ይፈታ ነበር በሰላም። ያ ነው እንግዲህ ይህንን ተቆጣጥሮ ስልጣንም
በሌሎች ላይ ደግሞ ዶሚናንስ ወይም ደግሞ የበላይነትን እንትን አድርጎ ሚራክል ወይም በራሱ ችሎታ ያመጣው ነገር አናይመኛ። ጠቅላይ ሚኒስትሩ ጭምር አልፎ አልፎ ወታደራዊ ልብስ ለብሰው ሁሉ ይታያሉ። ከዚህ በፊት በደርግ ዘመን እንደዛ አይነት አዝማሚያዎች ነበሩ። አሁን በንግግር ደግሞ በተከታታይ በሚያደርጓቸው ንግግሮች መንግስት ወታደራዊ ቡድኑና የሲቪል አስተዳደሩ የተለያየ ህገ መንግስቱን የማስከበር ብቻ ሚና ያለው ነው፣ ያንን ስርዓት አቁመናል በሚል ያነሳሉ። አሁን ደግሞ እርሶ የሚጠቅሱልኝ ወታደራዊ ኃይሉ አሁንም ወይም የጸጥታ ኃይሉን መንግስት እየተጠቀመበት የፖለቲካ ክንፉ እየተጠቀመበት የህዝቦችን መብት ለማስከበር ሳይሆን ስልጣኑን ለማደላደል እየተጠቀመበት ነው የሚሉ። ይሄ ምንም ጥያቄ የሌለው በፖሊስ ካላንዳች የፍርድ ቤት ትዕዛዝና የፍርድ ቤት እንትን በሺዎች የሚያስርበት የጸጥታ ኃይሉ ካላንዳች የፓርላማ ኮሚቴ ቁጥጥር ውጪ በግለሰብም በኢንስቲትዩሽን ደረጃም በአገሪቱ ውስጥ ተንቀሳቅሶ የፒፒን አጀንዳ ለማስፈጸም ሌሎችን የሚያፈንበት እንደገና ወታደሩንም በዚህ አይነት እንደሚጠቀሙበት ይሄ ምንም ጥያቄ የሌለው እንትን ነው። ይሄ ሁሉ ፓርላማውና ማነው ስሙ ኤግዚኪቲቭ ኮሚቴው እንደገና ጁዲሻሪው ምንም ሰፓሬሽን ኦፍ ፓወር የሚሉት ነገር በመሃላቸው ባለመኖሩ አንደኛው ነው። እስካሁን ኢትዮጵያ በዚህ አልታደለችም። ስለዚህ እዛ ያለው ኢንስቲትዩሽን ኒውትራል ወይም ደግሞ ገለልተኛ ሆኖ የፖለቲካ እንትኖችን ሊያገለግል አልቻለም። ይሄ ነው። ይሄ የወታደር ልብስ መልበሱ እንትን ማለቱ እንግዲህ ያው የኢትዮጵያ ባህል ነው። እንግዲህ እንትኑና የፓርቲ ሊቀመንበሩና የመንግስት አመራሩና የወታደር እንትኑ ተደበላልቆ ስላለ ሲቪሊያን ስላልሆነ እሱ ብዙም የሚያመጣው ለውጥ የለም። ግን ሲምቦሊካሊ አንተ እንዳልከው የሚያስፈራበት እንትን አለ። ያው ወደ መንግስቱ እንትን መጣን ወይ ብሎ ሰው የሚፈራበትና እንትን የሚልበት አለ። እሱ እንግዲህ አመራረጡ ነው እሱ። ዋነኛው እንትን ግን የመንግስት መዋቅሮችና ፓርቲ አንድ ላይ ሆነው ፓርቲው እነዚህ ለጥቅሞቹ መዋሉ ነው ዋነኛው ማነቆ። ከዚህ በፊት በሌላ መድረክ ላይ ሲናገሩ ስሰማ የኦሮሚያ ክልል ያሉ ወጣቶች የኦሮሞ ወጣቶች እንደተካዱ ነው የሚሰማቸው። ለኦሮሚያ እና ለኢትዮጵያ ህዝቦች ነጻነት ባለፉት ዓመታት ትግል ሲያደርጉ የነበሩ የኦሮሞ ወጣቶች ቄሮዎች አሁን በጣም በተከፋፈለ ሁኔታ በተለያዩ ፓርቲዎች በመንግስትና በተቃዋሚ ወይም በተፎካካሪ ኃይሎች በእንደዚህ የተከፋፈሉበት ነው። እውነት አሁን ለውጥ ላይ ነን በሚል ለውጡን እየመራው ነው የሚለው መንግስት የኦሮሞን ወጣቶች ፍላጎትና ጥቅም ገሸሽ አድርጎ ነው እየሰራ ያለው? ይሄ ኦሮሚያ ውስጥ ያሉ ወጣቶችን ምናልባት ሚዲያዎች ቢፈቀድላቸውና እንደ ሌላ ሀገሮች ፖል የሚዲያ ፖል ቢወሰድ ጥሩ ነው። ሁለተኛ በኦሮሚያ ባሉ ምንድነው ዞኖች ያለው ሁኔታ ምንድነው፣ ወጣቱ በምን አይነት እንትን ውስጥ ነው ያለው የሚለው። ሶስተኛ እስር ቤቶች፣ ቅሊንጦ ፖሊስ ጣቢያዎች፣ የክልል እስር ቤቶች እነዚህ በሙሉ በወጣቶች ተሞልተው ብዙ ጊዜ ተደጋጋሚ ቅድም እንደነገርኩ ኮንሰንትሬሽን ካምፕ ባነው ስሙ ሰንቀሌና ጦላይ በትንሹ እንኳን የአምነስቲ እንትን ብትወስድ 10,000 ነው ያለው። እሱ በእኛ እንትን ተመዝግቦ ያለ 25,000 ነው ወጥቶ የገባው በቅሊንጦና በጦላይ። እነዚህ በሙሉ ወጣቶች ናቸው። የኦሮሞ ነጻነት ግንባር ደጋፊዎች፣ የኦፌኮ የሌሎች ይሄ በሙሉ ፒፒ ሰፖርት እናደርግም አንደግፍም በማለታቸው ብቻ አንድ ብር። ሁለተኛ ባሉ ኦሮሚያ ውስጥ ባሉ ዩኒቨርሲቲዎችና በሌሎችም አካባቢዎች ያለው ዩኒቨርሲቲ ውስጥ የተፈጠረው ችግር ወጣቱን በጣም በከፍተኛ ቁጭትና እንትን ውስጥ ንዴት ውስጥ ያከተተ ነው በእኛ ኢንፎርሜሽን እና እንትን። ሶስተኛ እኛ በሰላም ኖረን ምርጫ መሄድ ብቻ ነው የፈለግነው። ስራም አይደለም የፈለግነው፣ ወይም ደግሞ ደሞዝ አይደለም፣ ወይም ደግሞ ገንዘብ አይደለም። ለምርጫ ብቻ የሚሄዱበትን በሰላማዊ መንገድ ኖረን ለዛ መድረስ ነው። ይሄንን ነው የከለከለን ይሄ መንግስት ብለው በየቦታው ብዙ ጊዜ ሰላማዊ ሰልፎችና አመጾች
በሐረርጌ በለው በአምቦ በለው በእንትን ብዙ ጊዜ የተነሱበት ነው በዚህ ፓርቲ ላይ። ይሄ ነው እንግዲህ መስፈርቱ። ከኛ የበለጠ ደግሞ ነፃ የሆነ ሚዲያ እንትን ያለውን የወጣቱን አስተያየትና የወጣቱን ቁጭት የወጣቱን ጥያቄ እንትን ማለት ነው። ይሄ ክፍል ያልከው ብዙ ተሞክሯል። ኦዲፒ ያው ስራ ነው የምናስይዛቸው እኛን እንትን የምንላቸው ብሎ የሆነ እንትን በስሩ ለማደራጀት ብዙ ሞክሯል። ሌሎችም ድርጅቶች ያው መብታቸው ነው በእነሱ ስር ወጣት ክንፍ ማደራጀት ሞክረዋል። እሱ ብዙም ለፒፒም ብዙ የሄደለት አይመስለንም ባለና አስተዳደር ባለና አስተያየት አረዳድ። ግን ዋነኛው ችግር ያ ችግር አይደለም። ምክንያቱም ሁሉም ድርጅት የወጣት ክንፍ ይኖረዋል በስሩ ያደራጃል በአካባቢው። የትኛው ብዙ አደራጀ ምናምን የሚለው የድርጅቱ ካፓሲቲ ወይም ችሎታ ነው የሚወስነው። ዋናው ግን በአጠቃላይ ስታየው ኦሮሚያ ውስጥ ያለውን ስቃይ፣ እስሩ፣ ግድያው፣ እንደገና እንግልቱ በሙሉ ህዝቡና ወጣቱ በጣም የተመረረበት ነው። ተከዳን። ዲሞክራሲም የለም፣ ሰላምም የለም። እንደ ከዚህ በፊቱ የፖለቲካ ድጋፍ ለማድረግ መወከባና ይሄ ነው ያጋጠመን። ተከዳን። እኛ ብቻ ሳይሆን የሁሉ የኢትዮጵያ ህዝብ ተከድቷል የሚለው መሬት ላይ ያለ እንትን ይመስለናል። እኛ የበለጠ ደግሞ ማረጋገጥ የእናንተ ሚዲያዎች እንትን ነው። ኦቦ ዳውድ ኢብሳ የአህዱ ቴሌቪዥንን ጥሪ አቅርበው ስለመጡና የኬላ ፕሮግራም እንግዳ ስለሆኑ በተመልካቾች ስም አመሰግኖታለሁ። እኔም አመሰግናቸዋለሁ።